የጦርነት ዝግጅት እንደሆነ ገብቶናል፣ አውቀንባቸዋል። ኤርትራ በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት በቀጠለበት ሁኔታ ኤርትራ በትላንትናው ዕለት ድምጿን አሰምታለች። በኢትዮጵያ በኩል ኢትዮጵያ የወደብ ባለቤት መሆን አለባት፣ የባህር በር መውጫ ባለቤትም መሆን አለባት የሚለው ሰፋ ያለ ሚዲያ ስርጭቱ በስፋት ይታያል። በዚሁ ዙሪያ ሐሳባቸውን በኤክስ ገጻቸው አስፍረው የታዩት የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል አሁን በኢትዮጵያ ያለው ታሪክ የማጣመምና የፖለቲካ ስብከት ለቀጣዩ ጦርነት ሕጋዊ ሽፋን የመስጠት እንቅስቃሴ ነው ሲሉም ኮንነውታል። በኢትዮጵያ መንግስት በኩል ከጦርነት በመለስ ኢትዮጵያ የባህር በር መውጫ የምታገኝበት ሁኔታን እውን እናደርጋለን እየተባለ ይገኛል። ይሄ ጉዳይ ከቀደመው ከኢትዮ ኤርትራ የጦርነት ታሪክ ጋር በተያያዘም በኤርትራ በኩል በጥንቃቄ ክትትል እየተደረገበት ሆኖም ይታያል። እናም በኢትዮጵያ መንግስት በኩል ከወደብና የባህር በር መውጫ ጋር በተያያዘ ሰፊ ሽፋን ከሚሰጣቸው ጉዳዮች ጋር በተያያዘ ሐሳባቸውን አስፍረው የታዩት ሚኒስትሩ በአሁኑ ጊዜ በኢትዮጵያ ውስጥ የተወሰኑ የፖለቲካ ስብስቦችን ያቀፈውና በጦርነት አራጋቢነት ስነ ልቦና ችግር ያለው ኃይል ሁኔታ በእጅጉ የሚያስደንቅ ነው። በየቀኑ የቀጠናውን ጥንታዊ መካከለኛና ዘመናዊ ታሪኮችን የማጣመምና የመከለስ ድፍረት የተሞላበት ሁኔታ እየታየ ነው። ከታሪክ አንጻርም ብቻ ሳይሆን ተገቢነት ያላቸውን ዓለም አቀፍ ሕጎች ሳይቀር በድፍረት ተቀባይነት የሌላቸው ማድረግና አቀጣጣይ የሆኑ ፕሮፓጋንዳዎችን የመደጋገሙ ጉዳይ እንደቀጠለ ነው ሲሉም ሐሳባቸውን አስፍረው ታይተዋል። ሚኒስትሩ ከወደብና ከባህር በር ጋር በተያያዘ በኢትዮጵያ ሚዲያዎች በኩል የሚሰራጩትን መረጃዎች በተመለከተ እንደ ታሪክ ክለሳና ማጣመም ብሎም ጦርነቱን ፍትሐዊ ማድረግ አካሄድ አድርገውም ነው የተመለከቷቸው። ሚኒስትሩ አቶ የማነ ገብረ መስቀል በዚሁ ማብራሪያቸውም ይሄ ሁሉ ሩጫ ቀጠናውን በከፍተኛ ደረጃ ሊያምስ የሚችለውን ጦርነት ፍትሐዊ ለማድረግና ሕጋዊነትን ለማላበስ የሚደረግ ጥረት ነው ሲሉም አለኝ ያሉትን ስጋት አጋርተው ታይተዋል። ሀገራቸው ኤርትራ ከግብጽ ጋር በመሆን ቀይ ባህርን ከሚያዋስኑ ሀገራት ውጪ የትኛውም ሀገር በቀይ ባህር በኩል የባለቤትነት ጥያቄ ማንሳትም ሆነ ባለቤት መሆን አይችልም የሚል መግለጫ የሰጠችበት ሁኔታ መኖሩ የሚታወስ ነው።